የአረንጓዴ ችግኝ ተከላ ከጊዜ ወደ ጊዜ እየጨመረና አርሶ አደሩ ጥቅሙን በማወቅ ሁሉም ሰው ሙያውን የተረዳውና እያወቀው የሄደ ነው እና አሁን የችግኝ ተከላ ጊዜውና ወቅቱ ሰኔው ነው። በሰኔ ላይ ቦታዎች ይመረጣሉ። ከቦታዎች ጉድጓዶች ደግሞ ተንፍሰው መቆየት አለባቸው። አንድ ሁለት የቦታ አመራርጦችም አሉ። በግለሰብ ደረጃ ላይ ቤት ላይ ቡና አለ፣ ዘመናዊ አትክልቶች አሉ። አሁኑ በዚህ ሰዓት ላይ ቦታ መርጬ በአመት ስንት ዛፍ ተክላለሁ የሚል እቅድ አለኝ ከቤተሰቤ ጋር። እሱን ቦታ እንመርጣለን። በቦታው ጉዳይ ደግሞ በአቅማችን ውሃ መጠጣትና መንከባከብ የምንችላቸውን በአቅማችን መጥነን እየተዘጋጀን ባለንበት ሰዓት ላይ አሁን ሰኔ ነው። በሰኔ ላይ የሚደረጎች እነዚህ ናቸው። ሌላ ቦረቦሮችን ለማዳን የምንገድባቸውና ሌላ እዛ ላይ ደግሞ እንደ ሳስባኔ ያለ ለመትከል ያን ጎርፍ ለመከላከል እሱን በቤተሰቤ ጋር ላይ ያለውን የት ነው ቦረቦርነት የሚፈጥርብን ጎርፉ በጣም የሚያስቸግረን የሚለውን እሱንም እያሰብን አገልግሎት እንዲሰጡ ከለፋ ላይ ቀር ጥቅም እንዲሰጠን ጥቅም እንድናገኝ እኔ ለራሴን ስንከባከብ ካየ ደግሞ ጎረቤት በዛልክ ይንከባከባል። እኔ ቡና ሸምጥጬ ከጠጣሁ ቡና ሸምጦ ሊጠጣ ይፈልጋል። ጌሾ የሚያደርግ ከሆነ ጌሾ ግዢ ከመንገብገቡ ጓሮ መሬቱ ላይ እነዚህን ውበታማ የሆኑ ነገሮችን ለመጠቀም አንዱን በማየት ሁሉም ሰው ተሳታፊ ይሆናል ማለት ነው።